ደሴ ገራዶ አለቀልሽ ልቤ ተንዶ እንዲል የወሎ ኪነተኛ የአብይ አህመድ አገዛዝ ደሴና ኮምቦልቻ ከተማን በፋኖ እጅ እንዳይገቡ አድርጊያለሁ በሚል ይተማመንበት የነበረው ምሽግ በፋኖ ኮማንዶዎች መሰበሩ ተገልጿል። ከትናንት በቀጠለው የዛሬው ከበድ ያለ ትንቅንቅ ሐይቅ ከተማ መግቢያ ላይ ይገኝ የነበረው የአገዛዙ ኮንክሪት ምሽግ ከ40 በላይ የመከላከያ አባላቱ ተሸኝተውበት ነው የተሰበረውም ተብሏል። በሶስት አቅጣጫ ወደ ሐይቅ ከተማ እየገሰገሱ የተጠጉት የፋኖ አባላቱ ምሽጉን ለመስበር በሚደረግ ከበድ ያለ ውጊያ ላውንቸር መጠቀማቸው የተገለጸ ሲሆን የአብይ አህመድ ታጣቂ ቡድን ከደረሰበት ሽንፈት በኋላ የነፍስ ወከፍና የቡድን መሳሪያውን ሳያነሳ ሸሽቷል ተብሏል። በጀግናው ሰራዊታችን ደፈጣ ላይ የወደቀው የአየር ወለድ ክፍለ ጦር አባላቱ በጉዞ ላይ ያሉ በተፈጸመበት የቦምብ ጥቃትና እንደ እሳት በዘነበበት የጥይት አሩር በርካቶች ሲገደሉ ቀሪው የሰላ ድንጋይ ሆስፒታልን አጨናንቋል ሲል ፋኖ ገልጿል። ከዚህ በፊት በፋኖ መዋቅር ውስጥ የነበሩ ታጣቂዎች በተማረኩበት ከባድ ውጊያ የተገኘውን ድልም ይዘነዋል። የደጋው መብረቅ ኮር አሃዶች በመቄትና ቋራ በሁለት ግንባር በጥላት ሰራዊት ላይ በጠነ ሰፊ ማጥቃት በማድረግ ታላቅ ድል አስመዝግበዋል። የደጋማውን የወሎን ክፍል ያስከበረው ኮሩ በርካቶችን ካፈር የቀላቀለበት ውጊያ ዛሬም ቀጥሎበታል። ዝርዝር አለን። ሀገር አፍራሹ የብልጽግና ቡድን በአፋር ሐራ መሬት ብሎ በጠራው አካባቢ እያደራጁ በሚገኘው ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት ተቀስቅሷል። ህዝቡ ለአመፅ አደባባይ ወጥቷል። የአብይ አህመድ አገዛዝ በአፋር ክልል በኩልም ከባድ መርዶ መጥቶበታል። ዝርዝር መረጃ አለን። ሰላም ጤና ይስጥልን ክቡራትና ክቡራን የሚዲያችን ቤተሰቦች ነው የዜና ሰዓታችን ላይ እንገኛለን። ነው አብራችሁኑ ወደ ዝርዝሩ ገባን። አረ ደሴ ገራዶ አለቀልሽ ልቤ ተንዶ እንዲል የወሎ ኪነተኛ የአብይ አህመድ አገዛዝ ደሴና ኮምቦልቻ ከተማን በፋኖ እጅ እንዳይገቡ አድርጊያለሁ በሚል ይተማመንበት የነበረው ምሽግ በፋኖ ኮማንዶዎች መሰበሩ ተገልጿል። ከትናንት በቀጠለው የዛሬው ከበድ ያለ ትንቅንቅ ሐይቅ ከተማ መግቢያ ላይ ይገኝ የነበረው የአገዛዙ ኮንክሪት ምሽግ ከ40 በላይ የመከላከያ አባላቱ ተሸኝተውበት ነው የተሰበረውም ተብሏል። በሶስቱ አቅጣጫ ወደ ሐይቁ ከተማ እየገሰገሱ የተጠጉት የፋኖ አባላቱ ምሽጉን ለመስበር በሚደረግ ከበድ ያለ ውጊያ ላውንቸር መጠቀማቸው የተገለጸ ሲሆን የአብይ አህመድ ታጣቂ ቡድን ከደረሰበት ሽንፈት በኋላ የነፍስ ወከፍና የቡድን መሳሪያውን ሳያነሳ ሸሽቷል ተብሏል። ከመርሳ እስከ ውጫሌና ውድጌሳ ከጎሽ ሜዳ እስከ አምባሰልና ይስማኑ ያለውን ቀጠና እየተገማሸሩበት የሚገኙት የልጅ ኢያሱ ፍሬዎች ደሴ ከተማን ለፋኖ ህልም ሆና እንድትቀር አድርገናታል እያለ ሲበጠረቅ የነበረው ጸረ አማራ ካድሬ ውሃ ሲያሰኙት ማድራቸው ተገልጿል። ለአማራ ህዝብ ትግል እስከተጠቀመ ድረስ የዓለም ዳርቻ ድረስ ሂዱ ቢባሉ ፍርሃት የማያስቆማቸው ጀግኖቹ የሐይቁን ከባድ ምሽግ ከሰበሩት በኋላ የብልጽግናው ቡድን የሚይዝና የሚጨብጠውን አጥቷል ተብሏል። ፋኖ የሚል ስም በሰማ ቁጥር የሚደነበረው የዞኑ አመራር ከደሴና ኮምቦልቻ ከወረባቦና ኬሚሴ ያለ የሌላ ኃይሉን አሰልፎ ቢገማም እንደ ሰዓት የፋኖ አባላቱ የሚቀመሱ አልሆንለት ብለው ሽንፈቱን እየተጋተ ተመልሷል ተብሏል። ፓራ ኮማንዶ የሚል ስያሜን ተሸክሞ ፋኖን ዋጋለው በሚል ዘሎ ከገባ የሚኒሻ ኃይል መካከል ከ25 በላይ የሚሆነው ዛሬ በነበረው ውጊያ መሸኘቱን ምንጮች ገልጸዋል። ዋናውና ወሳኙ ምሽግ መሰበሩን ተከትሎ የብልጽግና አመራሮች ሚስትና ልጆቻቸውን እንኳን ሳይይዙ ወደ ደሴ ከተማ እየሸሹ ሲሆን የቀጠናው ኮማንድ ፖስት አዛዥ የእናንተን ከተማ ማን ሊጠብቅ ነው ጥላችሁ ሸሽታችሁ በሚል ተመለሱ በማለት ከበድ ያለ የእርስ በርስ ሽኩቻ ተፈጥሮ ነበርም ተብሏል። በአማራ ህዝብ ላይ የታወጀን ጦርነት ደግፎ የሚይዝና የሚጨብጠው ያጣው ቡድን በመከላከያ ሰራዊትም የማይታመንና ለግድያ ቀን የተቆረጠለት ነውም ተብሏል። ይህ በእንዲህ እንዳለ ከ15 ቀን በፊት በመከላከያ አዛዦች ታፍነው የነበሩት የወረዳ አመራሮች ደብዛቸው እንደጠፋ ነው ሲሉ ምንጮች ገልጸዋል። የደጋው መብረቅ ኮር አሃዶች በመቄትና ቋና በሁለት ግንባር በጥላት ሰራዊት ላይ መጠነ ሰፊ ማጥቃት በማድረግ ታላቅ ድል አስመዘገቡ። የደጋው መብረቅ ኮር አሃዶች የሆኑት አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር በሁለት ግንባሮች ላይ በርካታ የብርሃኑ ጁላን መከላከያ ሰራዊት ሙትና ቁስለኛ ተደርገዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አሃዶች በሁለት ግንባር ከ3 ወረዳዎች ለከበባ በመጣ የብርሃኑ ጁላ መከላከያ ሰራዊት ላይ ከባድ ጥቃት ተፈጽሟል። ከመቄት ከጋሸናና ከኮን በሶስት አቅጣጫ ለከበባ የመጣው የአገዛዙ ሰራዊት የከበባ ጥቃት የከፈተ ቢሆንም በፋኖቹ በተወሰደው አጽፋዊ የመልሶ ማጥቃት እርምጃ በሁለቱም ግንባር ከ15 በላይ የጠላት ሰራዊት ሲሸኝ 9ኙ ከባድ ቁስለኛ ተደርገዋል። የቁስና የሞራል ኪሳራን ያስተናገደው የጠላት ሰራዊት ወደ መጣበት ሲመለስ በንጹሃኖች ላይ የፈሪ በትሮና አሳርፉ በርካቶች የአካባቢውን ንጹሃኖችን በገፍ ጨፍጭፏል። በፋኖች የመልሶ ማጥቃት ጥቃት ክፉኛ የተከፋበት የአገዛዙ ሰራዊት እርጋውጪን በማለት ወደ የመጣበት ምሽጉ ተመልሷል። ኮሩ እያደረገ ባለው ተከታታይ ውጊያዎች በአገዛዙ ወታደሮች ላይ ከፍተኛ ድል እየተቀዳጀ ይገኛል። ያለ የሌለ የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ የወገን ኃይል የማፈን ምናባዊ ዓላማ አንግቦ ወደ ሳሲትና አይሶፌ ቀጠናዎች በማቅናት ላይ ያለ
መረጃው ቀድሞ የደረሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር ልዩ ስሙ አጃን ሚካኤል በገንጠያ ላይ በጣለው የደፈጣ ጥቃት ከ19 በላይ የሚሆኑት የብልጽግናው ሰራዊት እስከ ወዲያኛው ሲሸኙ በርካቶችን ቁስለኛ በማድረግ ከፍተኛ ኪሳራ ሲያደርስበት በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮ አድማሱን በመስፋት ክፍለ ጦሩ ታላቅ ድል ተጎናጽፏል። በጀግናው ሰራዊታችን ደፈጣ ላይ የወደቀው የአየር ወለድ ክፍለ ጦር አባላቱ በጉዞ ላይ ያሉ በተፈጸመበት የቦምብ ጥቃትና እንደ እሳት በዘነበበት የጥይት አሮር በርካቶች ሲገደሉ ቀሪው የሰላ ድንጋይ ሆስፒታል ያጨናነቀ ሲሆን በመኪና ተጭኖ ወደ ሰላ ድንጋይ የተወሰደው የሰራዊት አስከሬን መቅበሪያ በከተማው በስተምስራቅ አቅጣጫ በግሬደር እየተቆፈረ የቀብር ጉድጓድ እየተዘጋጀ ይገኛል። በሌላ በኩል የአጼ አምደ ጽዮን ኮር አካል የሆኑት የሚኒሊክ ልጆች በትናንትናው ዕለት ከቀኑ 7 ሰዓት ተኩል ጀምሮ በሌላኛው የውጊያ ግንባር ከመንዛ ቀያ ወረዳ መቀመጫ ከሆነችው ከዘመሮ ከተማ ተነስቶ ወደ ክምር ድንጋይ በማቅናት ላይ ያለ ባደረጉት የተቀናጀ ተጋድሎ ድል ሲቀዳጁ 3 የሚኒሻ አባላት በሚኒሊክ ክፍለ ጦር መማረካቸውን ክፍለ ጦሩ የግንባር መረጃው አስታውቋል። በሚኒሊክ ክፍለ ጦር የተማረኩ የባንድ አባላት ስም ዝርዝር በፋኖ ይፋ የተደረገ ሲሆን አንደኛ በቅርቡ የሚኒሻ አባል የሆነው አታይችል ከፈለኝ፣ ሁለተኛ አቶ ቃኘው ደምሴ የ02 ቀበሌ ሊቀመንበርና በቅርቡ የሚኒሻ አባል የሆነው አቶ መክብብ ገብሬ ናቸውም ተብሏል። ይህ በእንዲህ እንዳለ ሌላኛው የአጼ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር በተደጋጋሚ ወንጀል ሲፈልጋቸው የነበሩ የሲያ ደብርና ዋዩ ወረዳ ያገዛዙ ቀኝ እጅ የሆኑትን የሚኒሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር አውሎ ምርመራ መጀመሩን ክፍለ ጦሩ ገልጿል። በፋኖ ቁጥጥር ስር የዋሉ የሚኒሻ አባላቱም ስም ገልጾ ጠቅሷል። በዚህም አንደኛ አቶ ጌታውን ተፈራ የጎዝጎዛ ቀበሌ ሎጂስቲክ፣ አቶ አሳድግ ለማ የሞተ ለሚ ቀበሌ የሞተ ለሚ ቀበሌ ሀብት ሰብሳቢ፣ ሶስተኛ አቶ እንዳለኝ ሀብታሙ ሞተ ለሚ ቀበሌ እናት ጉያ ጎጥ ሀብት ያገዛዙ ሰብሳቢ ናቸው ብሏል። ከክፍለ ጦር በቁጥጥር ስር ስለዋላቸው የሚኒሻ አባላት በሰጠው ማብራሪያ መሰረት ግለሰቦቹ ከዚህ ቀደም በፋኖ መዋቅር ስር ሆነው እየሰሩ የነበሩና በመሃል ክደት ፈጽመው ወደ ጠላት የገቡ ከዛም ፋኖ ይቅርታ አድርጎላቸው በድጋሚ ወደ ፋኖ አደረጃጀት ተመልሰው በስራ ላይ ያሉ ዳግም ክደት በመፈጸም ደብረ ብርሃን ከተማ ድረስ በመሄድ በአገዛዙ ቤት የማጭበርበሪያ ተሐድሶና 94 ሺህ ብር ወስደው የአማራን ሕዝብ እየጨፈጨፈ ላለው አገዛዝ ታምነው በሚኒሻ ስምሪት ላይ በነበሩበት ወቅት በራስ አበበ አረጋይ የክፍለ ጦር ቃኞች በቁጥጥር ስር መዋላቸውን ክፍለ ጦሩ አረጋግጧል። ሀገር አፍራሹ የብልጽግና ቡድን በአፋር ሐራ መሬት ብሎ በጠራው አካባቢ እያደራጀው በሚገኙ ታጣቂ ኃይልና በአፋር ህዝብ መካከል ከባድ ግጭት ተቀስቅሷል። ህዝቡ አፋር የጦርነት ቀጠና አይደለችም፣ በአስቸኳይ ክልላችን ለቃችሁ ውጡ በሚል ወደ አደባባይ በመውጣት ቁጣውን የገለጸ ሲሆን ታጣቂዎቹ ደግሞ በህዝቡ ላይ የዘፈቀደ ተኩስ በመክፈት በርካታ ንጹሃን ማቁሰላቸው ታውቋል። በአፋር ሐራ መሬት ተብሎ በሚጠራው አካባቢ በብልጽግና እገዛ ራሳቸውን እያደራጁ በሚገኙት በነጌታቸው ረዳ እንዲሁም በነጻድቃን ገብረተንሳይ ታጣቂዎችና በአፋር ህዝብ መካከል ሶስተኛ ቀኑን ያስቆጠረ ከባድ ግጭት መቀስቀሱን የምዕራብ ሚዲያ ምንጮች ገልጸዋል። ረሱ ዞን በረሃሌ ወረዳ ስር በምትገኘው ቡሬ ተብላ በምትጠራው ቀበሌ የተጀመረው ግጭት አሁን ላይ አድማሱን አስፍቶ ታጣቂዎች በሰፈሩባቸው በሁሉም አካባቢዎች ተዳርሷል ነው ያሉት ምንጮቻችን። ብልጽግና ከአማራ ህዝብ ጋር በሚያደርገው ውጊያ እንዲያግዙት ወዲህ ደግሞ ህወሓትን ለሁለት ለመክፈል ሲል ስንቅም ትጥቅም ከቤተ መንግስት እየተሰፈረላቸው በአፋር ክልል ሐራ መሬት በተባለ አካባቢ እያሰለጠናቸው የሚገኙት የነጌታቸው ረዳ ታጣቂዎች ሴት ከመድፈርና የቀንድ ከብት ከመዝረፍ ጀምሮ በአፋር ህዝብ ላይ ከባድ ሰብአዊ ግፍ እየፈጸመ መክረማቸው ሲነገር ቆይቷል። ጋዝጊብላ ወረዳ ላይ ከፋኖ ጋር ባደረገው የውጊያ የሐራ መሬት ታጣቂዎች መከላከያ ሰራዊት ጎን ተሰልፈው ወደ ውጊያ ገብተው የነበረ ቢሆንም ነገር ግን ከወደ ፋኖ በተወሰደባቸው የጸረ መከላከልና የመልሶ ማጥቃት እርምጃ ከባድ የሆነ ሰብአዊና ቁሳዊ ኪሳራ መከናነባቸውን በወቅቱ መረብ ሚዲያ መዘገቡ አይዘነጋም። አገዛዙ በወቅቱ ለመከላከያ ሰራዊት እንዲያደርጉለት ታጣቂዎቹን በጭፍራና በቆቦ አድርጎ በኮረም በኩል በማስገባት አሰልፏቸው የነበሩት ናቸው ከባድ ኪሳራ ደረሰባቸው። በወርሃ መስከረም 2018 ዓ.ም በምስራቅ አማራ ቀጠና በተካሄደው በዘመቻ አባናደው ሽንፈት ከግር ጥፍሩ እስከ ራስ ጸጉሩ የተከናነበው ብልጽግና የህወሓትን ታጣቂዎች ከፋኖ ጋር ተሰልፈው ወጉኝ የሚል የበሬ ወለደ ፕሮፓጋንዳ ለመስራት ሐራ መሬት ከሚገኙ የነጌታቸው ረዳ ታጣቂዎች በመመልመል ምርኮኛ አስመስሎ ቃለ መጠይቅ ማድረጉን በወቅቱ ጣቢያችን መረብ ሚዲያ የዓይን እማኞች ዋቢ አድርጎ መዘገቡ ይታወቃል። እነዚህ ሐራ መሬት ታጣቂዎች እየተደራጁ በሚገኙበት የአፋር ክልል አካባቢ ንጹሃን በመግደልና ሴት በመድፈር የሚፈጽሙት ግፍ ከቀን ወደ ቀን እየተባባሰ የመጣ ሲሆን ይህንን መሸከም የከበደው የአፋር ህዝብ በቃችሁ ብሎ ለተቃውሞ ወደ አደባባይ ወጥቷል። ከትግራይ ምስራቅ አቅጣጫ ባሉ የአፋር ክልል አካባቢዎች እየተንቀሳቀሱ የሚገኙት እነዚህ የነጌታቸው ረዳ ታጣቂዎች ከአፋር ህዝብ የተነሳባቸውን ተቃውሞ ለማፈን ባዶ እጁን በወጣ ህዝብ ላይ ተኩስ በመክፈት በርካታ ንጹሃንን ያቆሰሉ ሲሆን ድርጊታቸውም ግጭቱን ወደ ከፋ
ሁኔታ እንዲደርስ አድርጎታል ብለዋል የመረብ ሚዲያ ምንጮች። አሁን ላይ ህዝቡ አይናችን እያየ ቁጭ ብለን አንሞትም በሚል ከድንጋይ ጀምሮ ዱላና ቆንጨራ በመያዝ ታጣቂዎቹን ፊት ለፊት የተጋፈጣቸው ሲሆን ታጣቂዎቹን በምላሹ የተኩስ አጸፋ እየወሰዱ ይገኛሉ። ትናንት በስቲያ ጥር 18 2018 ዓ.ም ጀምሮ በተፈጠረው ግጭት ተሽከርካሪዎች ጨምሮ የታጣቂ ኃይሉ ንብረቶች በአፋር ህዝብ ወድመዋል ነው ያሉት በቀጠናው የሚገኙ የመረብ ሚዲያ ምንጮች። ከፈጣሪ ቀጥሎ የምንተማመነው በፕሬዝዳንት ኤርዶጋን ነው ሲሉ ሌተናል ጀነራል አልቡርሃን ተናገሩ። የሱዳን ሉዓላዊ ምክር ቤት ሊቀመንበር የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን ተቀናቃኛቸው ፈጥኖ ደራሽ ኃይል ሙሉ በሙሉ እስከሚጠፋ ድረስ ጦርነቱን እንደሚቀጥሉበት አስታወቁ። ጀነራሉ ትናንት እሁድ በፖርት ሱዳን በሚገኘው መኖሪያ ቤታቸው በሰጡት መግለጫ ፈጥኖ ደራሽ ኃይሉ እስካልጠፋ ድረስ ሰላም አይኖርም፣ የትኛውን ፈጥኖ ደራሽ ኃይሉን የሚያካትት መፍትሄ ግጭቱን ለጊዜው ከማስቆም የበለጠ የሚያመጣው ነገር የለም ብለዋል። ጨምሮም ዘላቂ መፍትሄ የሚሆነው ፈጥኖ ደራሽ ኃይሉን ማጥፋት ነው። ይህንን ስል ሁሉም የቡድን ታጣቂዎች መገደል አለባቸው ማለት አይደለም፣ ትጥቃቸውን ይፍቱ ወይንም እጃቸውን ይስጡ ማለት ነው ያሉት ጀነራሉ እየተካሄዱ ያለው ጦርነት በሰላማዊ ሰዎች ላይ ህይወትና በመላው አገሪቱ ንብረት ላይ ከፍተኛ ጉዳት ማድረሱን አልሸሸጉም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ